አንዳንድ ቸርቾችማ ወንጌላዊ የሚለብሰውን ልብስ 7 ዓመት አንድ ሱፍ ይለብሳል። ለምንድን ነው የለማ ለወንጌላዊ ገንዘብ አይከፍሉማ። በዚህ ዘመን 2000 3000 ትከፍላለህ። አንድ አምባሳደር 20,000 ብር ነው። እንዴት ይለብሳል? ጫማ እንዴት በምን ይገዛል? እስቲ ጉባኤ ለወንጌላዊ ጫማ ግዙ። እስቲ ለመጋቢያን የቸርች መሪዎች ለወንጌላውያን ሱፍ ግዙ፣ ጫማ ግዙ፣ ሰዓት ግዙ፣ ካልስ ግዙ፣ ልጆቹን አስተምሩ። እንደዛ ያደርጉም። አንዳንዱ ቸርችማ 2000 ነው የሚከፍለው። በሷም በቃ ስንት ጉድ ነው የሚያወጣው። ስንት ክርክር በጊዜ የ5 ወር ደሞዝ ብር የለንም ብሎ አይከፍልም። ግንባታ ይገነባል። ለግንባታ ብር አለው፣ ለወንጌላዊ ለመክፈል ብር የለውም። መጋቢን ጫማ ለመግዛት እሻይልም፣ ሱፍ አያሰፋም፣ ኃጢአት ይመስለዋል። ስለዚህ ምን አለ አሁን መጋቢን ዝንጣለ ሱፍ ለብሶ 5 አይነት ለብሶ ቢያገለግል ምንድነው? ቸርቹ ትወጥቃለች ወይም በቃ እቅዶ ይበላሻል? 5 ሰው ፈቃደኛ የሆነ ሰው ሱፍ ቢያለብስ ጫማ ቢያሰርግ ወንጌላውያንን ቢንመግባቸው ምንድን ለምድራችን በረከት አይደል? እነሱ የእግዚአብሔር ሰራተኞች አይደሉም? ቤተክርስቲያን የሚመጣው አስረትና ቤተክርስቲያን ላይ የሚሰራው ገንዘብ ለሌዋውያን አይደል? እነሱ ሌዋውያን የተባሉ እነሱ አይደል? ጳውሎስ ይገባኝ ነበረ፣ ቤተክርስቲያን ላይ የሚሰራው ገንዘብ ይገባኝ ነበረ፣ የራስ ገንዘብ ስራ ስላለኝ ነው ማለት ቀበለው ያለው ጉዳይ አይገባቸውም ነበር። ስለዚህ አስራቴን ወደ ጎተራ አስገቡ። ለሰራተኞች ነው እኮ እግዚአብሔር አስራቴን ወደ ጎተራ አምጡ ያለው። ስለዚህ ወንጌላውያንን እንያቸው። ሁሉን አንድ ሰው መድረስ አይችልም። እኔም ሌሎችም መድረስ አለብን። ለምሳሌ እኔ አንድ ሰውን 2 ሰውን እንዲያቅሜ ባክስ፣ ሌላው ሰው ደግሞ ቢያንስ አንድ ጫማ ወይም አንድ ሸሚዝ ገዝተው አዋጥተን ወንጌላውያንን ቢንደግፍ ምን ይሆናል? ለምንድን ነው ሶሉ እንደዚህ የተጣመመ የ5 ዓመት ጫማ የሚያደርገው? ሸሚዝ ለብሶ እስከሚደርቅ ጠብቆ ለምን ይለብሳል? ለምን ቀይሮ ብለብስ ኃጢአት አይደለም። ስለዚህ መጋቢያንን ማያት፣ ወንጌላውያንን ማያት፣ ደሞዝ በአግባብ መክፈል፣ ቤተክርስቲያን ፍቅር ማሳያት፣ ጉባኤ እንዲያግዝ ክፍት ማድረግ መድረኮችን። ስለዚህ በእነሱም ላይ ኢንቨስት ማድረግ አለብን። የወንጌል ሰራተኞች እንደዛ ካላረገን ወንጌልን አይሰሩማ በአግባብ። ስጋ ደካማ ነው ያስፈልገዋል። ልጆቻቸው እየተራበ ወንጌልን ማገልገል ስለሚከብዳቸው እነሱን ማያት መጎብኛት አለብን። ይሄን የሚሰማ ሰው አሁን እስቲ አንድ ወንጌላዊ ለማገዝ እቅድ አውጡ። እግዚአብሔር አቅም ስጠኝ፣ ከሰጠኝ እኔ አግዛለሁ በሉ። እንደዚህ ካላረገን ቤተክርስቲያን ውስጥ ካለው አገልግሎት አንዱ ወንጌላዊ እነሱን ሰፖርት ማድረግ። ህንጻ ብቻ አይደለም። ህንጻ አይናችሁ ውስጥ እዚህ በቃ እንደዚህ የቆመው ህንጻ። ስለዚህ ህንጻ የትም አይደለም፣ እየገነባን ወንጌል እያሰራጨን እነሱንም እያየን መሄድ አለብን። ቤተክርስቲያን